ደግሞ መለኮት እንደሚሞት ማስረጃ እስኪ መለኮት ሞተ የሚል መጽሐፍ ቅዱስ ላይ መለኮት ሞተ የሚል ሶስተኛ ቀኑ ተነሳ። መለኮት ምንም አይደለም የፈለኩት መጀመሪያ መለኮት ሞተ ሞተ ተሰቀለ በሶስተኛው ቀን ተነሳ። መጽሐፍ ቅዱስ አምጥቼ እንደዚህ ነው ብዬ መከራከር የለኝም። ለመከራከርም አይደለም ግን እውነታውን ለማወቅ ባይብል ላይ ከኦሪት ዘፍጥረት ድረስ መለኮት ሞተ የሚል የለም። ፖይንታችን እሱ ነው። ኢየሱስ ጌታ አይደለም። ስለዚህ ቁርአናችሁ እንድታስተምሩኝ እኮ ነው የፈለኩት። ቆይ እሱን አይደለም ስለ ጌትነቱ አልጠየቅኩም። መለኮት መግዲ አንድ ፖይንት ላይ ነው ከኔ ጋር መጣ። መለኮት ሞተ የሚል ማለት ነው። ፈጣሪ መለኮት ሞተ። አዎ ፈጣሪ ሞተ የሚል ነገር ባይብል ላይ የለም፣ አታገኝም። የሞተው ሰው ነው እንደ መጽሐፍ ቅዱስ ከሆነ ሞተ የሚባለው ማለት ነው እንጂ መለኮት ሞተ የሚል ነገር አዎ ሰው ሞተ ነው የሚባለው። ሰው ከሆነ ሳይሞት በፊት ከ3 ቀን በኋላ እነሳለሁ ለምን አለ? ከዛን ከተነሳም እንዴትም ደግሞ ተነሳ። ሰው ከሆነ እሱ ከሄድሽ እንደውም ማቴዎስ ወንጌል ምዕራፍ 12 ቁጥር 48 ላይ በመቃብር ወይም ደግሞ በምድር ልብ ውስጥ 3 ቀንና 3 ሌሊት ይሆናል አይደል የሚለው። ስለዚህ እስቲ መቃብር ከገባበት ጊዜ ጀምሮ 3 ቀንና 3 ሌሊት ይሞላል። መቼ ነው መቃብር የገባው? አርብ ማታ አርብ ማታ ፀሐይ በጠለቀች ጊዜ ወደ መቃብር ውስጥ ሄደው አስገቡት። አርብ ማታ ፀሐይ ከገባች በኋላ የሚቆጠረው ወደ ቅዳሜ ነው። አንድ ሌሊት አንድ ቀን አለ። ገብቶሻል? አንድ ሌሊት አንድ ቀን አለ። ከዛ በኋላ አንድ ሌሊት አለ። ከሁለት ቀን በሳምንተኛው ፊተኛው ቀን ገና ማለዳ በጨለማ ሆኖ ሳለ መግደላዊት ማርያም ወደ መቃብር ስትመጣ ኢየሱስ የለም በመቃብር ውስጥ ማርቆስ 16:1 ላይ። ስለዚህ 2 ሌሊት አንድ ቀን ነው የሚሆነው። አንድ መዓልት 2 ሌሊት ነው የሚሆነው። ኢየሱስ ያለው ደግሞ 3 መዓልት 3 ሌሊት ነው ያለው። ስለዚህ ኢየሱስ የተናገረው ነገር ውሸት ነው። መቅዲ እኮ 2 ሌሊትና አንድ መዓልት ነው የሚሆነው እንጂ 3 መዓልት 3 ሌሊት አይሆንም። ያው መዓልት ስልሽ የብርሃኑ ክፍል በአማርኛ በትክክለኛ አማርኛ መዓልት ይባላል ማለት ነው። ሌሊቱ ደግሞ ሌሊት ይባላል። የሁለቱ ድምር ነው ቀን የሚባለው። ስለዚህ 3 ሌሊትና 3 መዓልት ከሆነ የሚቆየው አንድ መዓልትና 2 ሌሊት ነው የቆየው። 36 ሰዓት ነው የቆየው በመቃብር ውስጥ። 72 ሰዓት ነበር መቆየት የነበረበት። ምን ታያለሽ በዚህ ዙሪያ ላይ? እኔ ጌታ ነኝ አላለም። ጌታችሁን ተከተሉ ብሎ ነው ሲያስተምራችሁ የነበረው አላችሁ። ለምን መጽሐፍ ቅዱስ ጌታ ነኝ ብሎ የተናገረው? እሱን ተረዳው። በቃ ከጨረሻ ወደ ጌታነት እንመጣለን። አሁን እንዳትመለሽ ወደ ኢየሱስ በመጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ መምህርና ጌታ ትሉኛላችሁ እንዲሁ ነኝና ነው ያለው። ኢየሱስ መምህርና ጌታ ነው ያለው እንጂ አምላክ አላለም። እኛ ጥያቄያችን ኢየሱስ እኔ አምላክ ነኝ አምልኩኝ ያለበት ጥቅስ አምጡ ነው እንጂ ያልነው ኢየሱስ እኔ ጌታ ነኝ ያለበት ጥቅስ አምጡ አይደለም። ኢየሱስ እኔ ጌታ ነኝ እኮ አይደለም ያለው። እናንተ መምህርና ጌታ ትሉኛላችሁ እንደምትሉኝ ነኝ ነው ያለው። ለምን የለችም? አለይኩም ሰላም ወራህመቱላሂ የሚልበትን ይዤ እመጣለሁ። አልወጣሁም። ያወራሁት አልሰማሽኝም? አልሰማችም። ሰምቻለሁ። ሁሉንም የሰማሁት ነው። ሐዋርያት ሥራ ምዕራፍ 36 ላይ አምላክ ኢየሱስን ጌታ አደረገው ይላል አይልም? ጌታ አደረገው። አጣርቼ ልምጣ ላንብብ። ጠብቀኝ። ያውጣልሽ ፒክ ያውጣላት። ሰንታል ከኡስታዝ ሐዋርያት ሥራ ምዕራፍ 2 ቁጥር 36 አምላክ ይላል። ግሪከኛው ቴዎስ ይላል። እንግሊዘኛው ጋድ ይላል። አምላክ ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወክላል። ታይሻል። እንግዲህ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወክላል። ስለዚህ ኢየሱስን ክርስቶስና ጌታ ያደረገው ማን ነው?
መቅዲ ወጣች። በነገራችን ላይ ስለ ጌትነቱ ትንሽ ላስተምራችሁ፣ አንዳንድ ነገር ይጠቅማችኋል። እዚህ ጋር ስታዩት አምላክ ኢየሱስን አምላክ ጌታም ክርስቶስም እንዳደረገው እስራኤል ወገን በእርግጥ ይወቅ ይላል። ቁጥር 8 እና 9 አውጣላቸው ምን ማለት እንደሆነ። ቁጥር 9 ላይ አዳይተታቸው እግዚአብሔር በግብጽ ምድር ሁሉ ላይ ጌታ አደረገኝ። አምላክ ነው የሚለው እንግሊዘኛው። አምላክ ጌታ አደረገኝ አለ ዮሴፍ። ጌታ አደረገኝ ማለት ጌትነቱ መነሻና ጅማራው አለው። ስልጣንና ሹመትና እልቅናና ማዕረግን ነው የሚያሳየው እንጂ የዓለማቱ ጌታ አደረገው ማለት አይደለም። ስለዚህ ዮሴፍ በመጀመሪያ መደብ አምላክ ጌታ አደረገኝ ካለ ጴጥሮስ በባዶነት የተቀደመ ነው። ይሄ ነው የመጀመሪያ እንትን ማለት ነው። ከመጣሽ ፖይንቱ ላይ እንመለስና ተጨማሪ ጥቅሶችን እንሰጥሻለን ማለት ነው። በጣም የሚገርሙ ነገሮች አሉ። አሁን አለሽ መቅደስ መቅደስ። ኦኬ እኛ እንቀጥል። ሐዋርያት ሥራ ማን ነው? ሉቃስ ወንጌል ምዕራፍ 2 ቁጥር 24 ላይ ያወጣል። እንድታዩት ፈልጋለሁ። ቁጥር 24 ላይ ዝቅ አድርገው ትንሽ ዝቅ። ማርያም ለእግዚአብሔር እናቱ ናት የሚለው ሸፍኖታል። እሺ እዚህ ጋር እሺ ያያችሁት የእናት ማዕፀን የሚከፍትና ተብሎ ተጽፏልና በጌታ ፊት ሊያቆሙት በጌታ ሕግ 2 ዋኖስና 2 በማፊት ለምን ሊያቀርቡት ፒኬ በማፊት ሊያቀርቡት ነው የወሰዱት ኢየሱስን። ማርያምና ዮሴፍ የወሰዱት ማን ነው? ያ ጌታ የተባለው ማን ነው? በጌታ ፊት ሊያቆሙት ይላል። ማን ነው የጌታ የተባለው? ገብተዋል። ሌላ ጌታ አለ ማለት ነው። አንድ ጌታ የሚባል የባህሪ ጌታ ያለው በማንም ጌታ ያልተደረገ ጌታ አለ ማለት ነው። ከዛስ በጌታም የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተራድቶ ነበር። አዎ፣ ስለዚህ በጌታ የተቀባው አለ። የተቀባው መሲሁ ነው፣ ኢየሱስ ነው። የቀባው ደግሞ ጌታ ነው። ይሄ በሁሉ የሁሉ ጌታ የሆነው ጌታ ኢሳያስ እዚህ ጋር ይታያችኋል። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ሰብክ ዘንድ ቀብቶኛልና እያለ ይናገራል። አሁን ጌታ የሚለው አውቀው ደብቀውታል። ዕብራይስጡ አዶናይ ነው የሚለው። አዶናይ ማለት ትርጉሙ ጌታዬ ማለት ነው። የጌታዬ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌል ሰብክ ዘንድ ቀብቶኛልና አለ። ተመልከቱ። አሁን ኢየሱስ ራሱ ምን ብሏል? ጌታዬ የሚለው አካል አለ። አማርኛው ላይ ጌታ ነው። የጌታዬን የሚለው አዶናይ አዶናይ ማለት ጌታዬ ማለት ነው ትርጉሙ። ስንት አገኛችሁ? 3 አገኛችሁ። አንደኛ የመጀመሪያው ኢየሱስ ጌታ የተደረገ ነው። ሁለተኛ ነገር ደግሞ በጌታ ምንድነው ጌታ የሚለው አካል አለ። ሶስተኛ ጌታው ኢየሱስን ባሪያዬ ይለዋል። ኢሳይያስ 42:1 ላይ ያወጣላችሁ። ኢሳይያስ 42:1 ላይ ኢሳይያስ 42:1 ላይ ታያችኋል። ደግፌ ያስኩት ባሪያዬ አለ። ኢየሱስ ጌትነቱ ባርነት ያለበት ነው። አንዱ አምላክ ግን በጌትነቱ ላይ ባርነት የለበትም። ስለዚህ ጌታ ኢየሱስን ምን አደረገው? ምን አለው? ጌታዬ ማን ባሪያዬ አለው ይላል። ልጨምርላችሁ። መጽሐፍ ምሳሌ 8:22 ላይ ግዕዙና እንግሊዘኛው ጌታ ፈጠረኝ ብሎ ነው ያሰበው። ፈጠረኝ እግዚእ በመቅደመ ተግባሩ ይላል። ጌታ ፈጠረኝ ይላል። ስለዚህ የተፈጠረ ነገር ነው ማለት ነው። ጌታ ፈጠረኝ ካለ የተፈጠረ ነገር ነው ማለት ነው። መጽሐፍ ምሳሌ ምዕራፍ 8 ቁጥር 22 ላይ 80 ላይ እግዚአብሔር ፈጠረኝ ነው የሚለው።
ታያቸዋል። 80ዱ ላይ እግዚአብሔር የመንገዱ ስራ 80ዱ ላይ እግዚ ነው የሚለው ግዕዙ። እግዚ ማለት ጌታ ማለት ነው። ኩሪዮስ ይለዋል ግሪከኛው። ስለዚህ ጌታ ፈጠረኝ ይላል። እስቲ አውጣላችሁ። አያችሁት? ግዕዙ እግዚ ነው የሚለው ጌታ ፈጠረኝ። ጌታ ለሥራው የመንገዱ መጀመሪያ አድርጎ ፈጠረኝ። ስለዚህ ኢየሱስን የፈጠረ ጌታ ኢየሱስ ጌታ የሚለው ጌታው ኢየሱስን ባሪያ የሚለው ኢየሱስ ጌትነቱ መነሻና ጅማሮ አለው፣ የተደረገ ነው። በዛ ላይ ደግሞ በጌታ ፊት ሊያቆሙት ወደ ኢየሩሳሌም ወሰዱት ይላል። ከዚህ አንጻር ኢየሱስ እውነተኛ ጌታ ወይም የባህሪ ጌታ አይደለም ነው የምንለው። ከራሱ ያገኘው ነገር ከራሱ የሆነው ሳይሆን በመደረግ ላይ የተመሰረተ ነው ብለን ነው የምናምነው። በኢየሱስ ጌትነት ዙሪያ ላይ መሟገት የሚፈልግ ሰው ካለ መጥቀስም ማጣቀስም የሚፈልግ ሰው ካለ ይኸውም ቤቱ ክፍት ነው። ጀዛከላህ ኡስታዝ ነው። መቅዲ ግቢ አስገባት። መቅዲ ገብተሻል? ቀጥይ። በመጀመሪያ ይቅርታ መጽሐፍ ቅዱስ ስለሌለ ከስልክ ላነብስ ገባ ነው የወረወረ። እዚህ ይወጣልሻል እኮ እዚህ ይወጣልሻል። ማዕዱ ሰፊ ነው እኛ ጋር ያለ እንደዚህ ይላል። ይኸውልህ እንደዚህ ይላል፣ እውነተኝነት በእሱ አለ፣ እሱም ኢየሱስ ክርስቶስ ነው። እውነተኛ አምላክና ሕይወት ነው ይላል። እንደዛ አይደለም የሚለው። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ነው ጥቅሱ የሚገኘው። የአምላክ ልጅ እንደመጣ እናውቃለን አለ። የአምላክ ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ በእርሱ እንዳለ ልቦና እንደሰጠን እናውቃለን። እውነተኛ የሆነው በእርሱ አለን አለ፣ በልጁ በኢየሱስ በኩል ማለት ነው። እርሱም አለ ያ እውነተኛ የሆነው እውነተኛ አምላክና የዘላለም ሕይወት ነው አለ። ስለ አብ ነው የሚያወራው። የአምላክ ልጅ እንደመጣ ይላል። አምላክ የተባለው ማን ነው? ልጅ የተባለው ማን ነው? መቅዲ አምላክ የተባለው ማን ነው? ልጅ የተባለው አምላክ የተባለው ማን ነው? ልጅ የተባለው ማን ነው? ጥቅሱ ላይ ከዛ ጀምሮ ነው ማጥናት ያለበት ሰው። የአምላክ ልጅ እንደመጣ ይላል። አሁን ጥያቄ የምንጠይቀው አምላክ የተባለው ማን ነው? ልጅ የተባለው ማን ነው? ጥያቄ አምላክ የተባለው አብ ነው? ልጅ የተባለው እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን አለ። እውቀት እንደሰጠን እናውቃለን። እውነተኛ የሆነው ዮሐንስ ወንጌል ምዕራፍ 8 ቁጥር 26 ላይ የላከኝ እውነተኛ ነው ብሏል። እውነተኛ የሆነው በእርሱ በኩል አለን አለ። በልጁ በኢየሱስ በኩል አለን አለ። በልጁ በኢየሱስ በኩል አለን አለ። ከዛስ 4 ነጥብ ያደርግና እርሱም ያለ እውነተኛ የሆነው እውነተኛ አምላክና የዘላለም ሕይወት ነው። ስለ አብ ነው እየተናገረ ያለው። ልክ ኤፌሶን 2:7 ነው 8 አካባቢ ላይ ስታነበው ጸጋውን በእምነት ተቀብላችኋል አለ። ይህም የአምላክ ስጦታ ነው ይላል። የአምላክ ስጦታ የተባለው ጸጋው ነው ወይስ እምነት ነው? መቅዲ ይህም የአምላክ ስጦታ የተባለው ጸጋው ነው ወይስ እምነት ነው? የአምላክ ጸጋ የተባለው ይህም የተባለው አንድ ጊዜ ያውጣላት ኤፌሶን 2:8 ላይ ኤፌሶን 2:8 ጸጋው በእምነት አድኗችኋል፣ ይህ የአምላክ ስጦታ ነው ይላል። ይህ የተባለው ማን ነው? ስጦታው ጸጋው ነው ወይስ እምነት ነው? ይህ ስንት አልከኝ ኡስታዝ? ኤፌሶን 2:8 ወይ 9 ላይ ጸጋው በእምነት አድኗችኋል የሚለው ሌላ እንዳለ ያመለክታል። አይ ፖይንቱ እሱ አይደለም። አይዞሽ መቅድዬ፣ አሁን እንትን እያለ ነው፣ ከውስጥ ወደ ላይ እየገነፈለ ነው ያለው። እኔ ምን ይጭነቀኝ? ምን ይላል እዚህ ጋር? እስቲ አንብበው። ኤፌሶን 2:8 ነው 9 ላይ ጸጋው በእምነት አድኗችኋል የሚለው ቁጥር 8 ላይ አይደል? 8 ላይ ነው 9 ላይ ነው? 7:8 ላይ ጸጋው በእምነት አድኗችኋል፣ ይህ የአምላክ ስጦታ ነው ይላል። የእግዚአብሔር ስጦታ ይህ የአምላክ ስጦታ ነው የተባለው ማን ነው? ይህ የሚለው ማንን ነው? ጸጋውን ነው የሚያመለክተው ወይስ እምነት የሚለውን ነው የሚያመለክተው? ስንል ጸጋው በእምነት አድኗችኋል ስለሚል እምነት ከሚል ነው የሚለው ፊት ለፊት በምትል ፕሪፖዚሽን አለች።
ስለዚህ ይህም የሚለው ተክቶ የመጣው ጸጋ የሚለውን ተክቶ ነው የመጣው። ይህም ማለት ነው ሁቶስ ግሪከኛው ይህ ለሚለው ቃል ሁቶስ ነው የሚጠቀሙ። ልክ አንደኛው ዮሐንስ መልእክት 5 እንትን ላይ እውነተኛ የሆነው በልጁ በኢየሱስ በኩል አለን አለ። በልጁ አለን አለ። በልጁ አለን ማ እውነተኛ የሆነው ያ ማን ነው ሲባል ይህም አለ ያ በልጁ በኩል የሆነው እውነተኛ አምላክና የዘላለም ሕይወት ነው አለ። ስለዚህ ስለ አብ ነው እየተናገረ ያለው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ደግሞ እውነተኛ አምላክ ብቻህን የሆንከው አንተንና የላከውን ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ስለዚህ አንተ ብቻህን እውነተኛ አምላክ ነህ ካለ በኋላ እውነተኛ አምላክ የሚባለው አብን ነው የሚያመለክተው። ኤርምያስ 10:10 ላይም እርሱ እውነተኛ አምላክ ነው ያህዌ እውነተኛ አምላክ ነው እያለ ይናገራል። አምላካችን እውነተኛ አምላክ ነው እያለ ይናገራል። ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ እናንተ አምላካችሁ የምትሉት ለእኔ አባቴ ነው እያለ ይናገራል። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 9 ላይም እንደዛ ነው የሚናገረው። ልጁን ከሙታን ያወጣው እውነተኛ አምላክ እያለ ይናገራል። ኢየሱስን ከሙታን ያወጣው ማን ነው? ልጁን ከሙታን ያወጣው እውነተኛ አምላክ ታገለግሉ ዘንድ እያለ ይናገራል። ስለዚህ እውነተኛ አምላክ ማን ነው ስንል አብ ነው በመጽሐፍ ቅዱስ ማለት ነው። እና ይህንን አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ያለውን አሻሚ ነው እያሉ ነው ስኮላሮች የሚያስቀምጡት ማለት ነው። ይህን ይመስላል መቅዲ። ሰላም አለይኩም። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንዴ መቅዲ ጋር ያወሩና ከዛ ትቀጥያለሽ። ጽጌ ቀጠሮ ነበረኝና ከጃቢር ጋር እሷ ደግሞ ከስራ ላይ ናት። በግድ አስገብተን ብያት ነው ሚሚላው አካውንት ማለት ነው። እቴ እንዳስገባት ነግሮኝ ነበረ። ኦኬ አሁን መጣ ነው። አዎ መታለች። ሚሚላው አካውንት ነው። ችግር የለውም። ደንበኛ ናት። ደንበኛ ናት። ችግር የለውም። ደንበኛም ስለሆነች ችግር የለውም። አሁን መቅደስ የተወሰነ